ያኔ ነብዩላህ ያዕቁብ አለይሂ ሰላም ልጃቸውን በማጣት ስቃይ ውስጥ ላይ ሆነው አይናቸው እስኪጠፋ ድረስ እያነቡ አላህን ሱብሓነሁ ወተዓላ ሲለምኑት አላህዬ እኮ መልሱን ያዘገየባቸው ሳይወዳቸው ቀርቶ ወይም ረስቷቸው እኮ አልነበረም። ይልቁንም ልጃቸውን ዩሱፍን አለይሂ ሰላም የዱንያም የአኸራም ንግስና ላይ እየሰቀላቸው ስለነበር ነው። አንዳንድ ጊዜ እኛ ዱዓ እናደርግና አላህዬ ለምን የኔን ዱዓ አትሰማኝም ብለን እንበሳጫለን። ምናልባት እኮ አላህ ሱብሓነሁ ወተዓላ እኛ ከጠየቅነው የተሻለና ያማረ ነገር እያዘጋጀልን ሊሆን ይችላል። እኛ ሁል ጊዜ አላህን ሱብሓነሁ ወተዓላ ስንለምነው እርግጠኞች ሆነንና ልባችንን ንጹህ አድርገን ከለመንነው ወላሂ አላህ ሱብሓነሁ ወተዓላ መቼም ቢሆን የጠየቅነውን ነገር አይከለክልም። ስንት ጊዜ ዱዓ አድርጌ የታለ አላህ ተባረከ ወተዓላ የሚቀበለኝ ለሚል ሰው ምናልባት እንደዚህ እንደ ነቢ ሙሳ ጓደኛ ሆነ እንዳትሆን። አንድ ጊዜ ያሉ አንድ ሰውዬ ነቢ ሙሳን ይመጣና ኢስሙል አዕዘም አስተምሩኝ ይላቸዋል። ኢስሙል አዕዘም ማለት አላህ ተባረከ ወተዓላ ተጠይቆበት ጀባ የሚልበት የአላህ ስሙ ነውና ከዛ በኋላ ሰውየው ስንት ግን ይሄ ባሪያ ዱዓ ሲያደርግ ልቡ ፍየሎቹ ጋር ነበር። ልቡ ፍየሎቹ ጋር ከብቶቹ ጋር ያለ ነበር ዱዓ ሲያደርግ የነበረው። ለዚህ ዱዓ ስታደርግ ልብህን አላህ ጋር አድርግ እና ያ አህባቢ ሀጃዬን መቼ ነው የሚቀበለኝ ሳይሆን ልቤን የት ነው የጣልኩት ሁላችንም እንፈልገው። አላህ ተባረከ ወተዓላ የደፈረሰ ልብን በሙሉ አላህ በዚህ በረጀብ በረካ አላህ ያጥራልን። ወሰለላሁ ተዓላ ዐላ ሰይድና ሙሐመድ ወሰለም ወሰለም ወልሐምዱሊላሂ ረቢል ዓለሚን። ወጣትነትህ ሞትን ከማስታወስ እንዳያዘናጋህ ይላሉ ኢማም አልገዛሊ ረሂመሁላህ። ስንትና ስንት ፍሬዎች ከተዘሩ በኋላ ለመሰብሰብ ሳይበቁ ያልታሰበ ንፋስና ውርጭ አበላሽቷቸዋል። ሞት ሲመጣ ወጣት ሽማግሌን አይመርጥምና ኢባዳና መልካም ስራዎችን ለወደፊትህ አታስቀምጥ። ቀድሞም በወጣትነትህ ፈጣሪህን አላህን ከዘነጋህ ጎልማሳ ሆነህ የሚኖርህ ልብ የከፋ እንጂ የተሻለ አይሆንም። ቁርአን የሌይል ሶላትና ዚክር ከማንም በላይ አላህ ወጣቶች ላይ ይወደዋል። አላህ በለጋ ዕድሜው ወደሱ የሚቃረብን ወጣት ሲመለከት ሙሒዲን ኢብኑ ዓረቢ ቀደሰላሁ ሲራህ በዘገቡት ሐዲስ ራሱ ፍጥሮት ሲያበቃ በዚህ ወጣት ይገረምበት። ማለትም ሽበት ሲሰፍርበት ሲሸመግል ወደሱ ከሚሸሸው ንስሐ ከሚገባው በላይ ይህንን ወጣት አላህ በውዴታ ይቀበለዋል። ያሸበረቀ ዱንያና ሴት ያላታለለችው ወጣት እንዴት የታደለ ነው! ዛሬ ውብ ታግሎ የሚያሸንፍ ወጣት ተብለ የነገ ስማችን ሬሳ ሊሆን ይችላልና ሞትን ከማስታወስ ምንም እንዳያታልለን አላህ በሰማነው ተጠቃሚ አድርገን አሚን። ሼኽ አግብቶ የፈታቸውን ሌላ ደፍሮ ላግባ አይልም ይባላል። አንድም ከፍርሃት አንድም ከአክብሮት። እነ ሼኽ ፈተዋት ከመጣች እጅግ ቀን እጅግ ወር አለፋት አሉ ነው መቼስ። ቀየው ልክ እንደ ወልይ አድርጎ ያከብራታል እንጂ ለአልጋው ሀድራ የሚቀርባት ሰው ጠፋሉ። አይነ ርግቧን ጣል አድርጋ ግብረ ውሃ ወጣ ስትመለስ የተቆመጠች ወላ የጃጀች ሴት የማይለይ ሸለመጥማጥ ወንድ ጠመዳት አሉ። አይነ ርግቧ ቢከፈት ያቺ ክቡር ሴት ደንግጦ ጉድ እኔ ወልዩዋን ያለ ጊዜ እሷ ምን አለች? ዝም በል አንተ ነህ ወልዩማ አቦ አለች አሉ። በዚህ መልኩ እንቀራለን ስለ ማንም ማስተዋሽ የለም። ከሞትክ በኋላ ሁሉም ይረሳል። ቤተሰብ ይረሳል፣ እናት ትረሳለች፣ አቦ ሁሉም ይረሳል። አንተና ስራ ብቻ በዚህ መልኩ ትገናኛለህ። ለዚህ ቤት ምን አዘጋጀህ ነው ወንድሜ? ዛሬ ተጠጣ፣ ተጨሰ፣ ተቃመ፣ ሁሉም አለፈ። ከዛስ ወደዚህ ቤታችን እንመጣለን። የትኛው ሙስሊም እዚህ ቀብር ውስጥ ስራ የለም ብሎ የሚያስብ ጥያቄ የለም ብሎ የሚያስብ የለም። ሁሉም እየተጠየቀ ነው። ከስራው ጋር ተገናኝቷል። ከስራችን ጋር እንገናኛለን። አላህ ፊት ነገ እንቆማለን። አላህ ይዘንልን። ሴቶቻችን ካደቦቱ ወንዶቻችንም የረሱል አለይሂ ሰላቱ ሰላም ሱና ትተው በፈለጉ ሱና ሄዱ። አላህ ይዘንልን። አላህ ቀብር ቤታችን ያሳምርልን። ኑር በኑር ቀብራችን አላህ ኑር ያድርግልን። ከቀብር ጋር ስንገናኝ ይህን ሰራው ብለን የምንቀርብበትን አላህ ስራ ይስጠን። አላሁም ሰለም። አንድ ደቂቃ በማይሞላ ኸይር ስራ ከመተኛታችሁ በፊት ወንጀላችሁን አስምሩ። ነቢያችን አለይሂ ሰላቱ ወሰላም እንዲህ ይላሉ በሐዲታቸው፣ አንዳችሁ ወደሚተኛበት ቦታ የተጠጋ እንደሆነ ወደዛ የመጣ እንደሆነ ከዛ በኋላ ይህንን ዚክር ያለ እንደሆነ አሉ
لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير لا حول ولا قوة إلا بالله سبحان الله والحمد لله ولا إله إلا الله والله أكبر يهنن على عندهنا غفرت له ذنوبه ወንጀሉ ይማርለታል አሉ። ወኢን ካነት ሚስለ ዘበዲል ባህር ልክ የባህር አረፋ ያክል እንኳን የበዛ ቢሆን አላህ ሱብሓነሁ ወተዓላ ወንጀሉን ይምርለታል አሉ። ወንጀላችሁን አስምራችሁ እንድትተኙ። ወንጀልን ስናበዛና ስንላመድ የሚከተለው ሌላኛው መዘዝ የእድሜ ማጠር ነው። ዑለማዎች እንደሚሉት አልመዓሲ ቱቀስሩ ልዑሙር፣ አብዛኛውን ጊዜ ወንጀለኛ ሰው ረጅም እድሜን አይወፍቅም። እድሜን ያሳጥራል ሲባል የተፈለገበት ፍቺ ላይ በዑለማዎች መሃል ኺላፍ አለ። አንዳንድ ዑለማዎች ያሳጥራል ሲባል መሕቁል በረካ ነው፣ ከሰውየው ህይወት ላይ በረካ ትነሳለች ለማለት ነው ይላል። መልካም ስራን መስራት፣ ዝምድናን መቀጠልም እድሜን ይጨምራል ሲባል የእድሜን በረካ ይጨምራል ማለት ነው ይላሉ። ማለትም የሰውየው እድሜ ያለ ምንም ጥቅም እንዲሁ ይሄድበታል። ልክ ጠባብ ወቅት እንደተሰጠው ሰው አይነት ሰዎች በአጭር ጊዜ ውስጥ የሚሰሩትን ያ ሰው በረጅም እድሜው እንኳን አይሰራውም ከኸይር ስራ ማለት ነው የሚለውን ያስይዛል። ሌሎች ዑለማዎች ደግሞ በረካውን ጨምሮ በቀጥታ ፍቹ እድሜው ያጥራል ማለት ነው። መልካምንም የሚሰራ ከእድሜው ቁጥር ላይ በእውነት ይጨመርለታል ይላሉ። ሆኖም ቀረ ሳዳቶቹ እንደሚሉት ትክክለኛ ህይወት ማለት አላህና መልእክተኛውን ሰለላሁ ዐለይሂ ወሰለም ያስታወስክበት ወቅት ብቻ ነው። ከሃዲያንን አላህ በህይወት እያሉ ሙታን ብሎ ጠርቷቸዋልና ሱረቱ ነሕል ላይ አምዋቱን ገይሩ አሕያ እንዳለ። ስለዚህ ጠፊዋ ዱንያ ላይ ህይወት ተብሎ የሚጠራው አላህን ያወሳንበት፣ ነቢያችንን ሰለላሁ ዐለይሂ ወሰለም ያወደስንበት፣ ስለ ሷሊሖቹም ያወጋንበትና ስራቸውን የያዝንበት ወቅት ብቻ ነው። አላህ ከወንጀሎቻችን አርቆ የወቅትን በረካ ይለግሰን፣ አሚን። ዩቲዩብ ላይ የዚክር አዳቦችን ክፍል 3 ተዋውሰናል። ባዮ ላይ ባለው ሊንክ ገብታችሁ መከታተል ትችላላችሁ። አላሁመ ሰሊ ዐላ ዘይኒል ውጁድ። ዛሬ የመመክራችሁ ምክር ረሱላችን ሰለላሁ ዐለይሂ ወሰለም የመከሩንና የህይወታችን መርሆ መሆን ያለበትን ምክር ነው። እሱ ምንድነው? ረሱላችን ሰለላሁ ዐለይሂ ወሰለም ምን ይሉናል? አላህ ዘንድ በጣም የተወደደ ስራ ቢኖር ሁሌ የምትሰራው ስራ ነው፣ ትንሽም እንኳን ቢሆን። ዛሬ ጀምረህ ነገ መትተው በዚህ ወር ሰርተህ በሻዕባን ሰርተህ በረመዳን ሰርተህ የምታቆመው ሳይሆን እድሜህም ሙሉ የምትቀጥለው ስራ እስከ ዕለተ ሞትህ ከአላህ ጋር እስከምትገናኝ ድረስ የምትሰራው ስራ ትንሽም ብትሆን እሱ ነው አላህን የሚያስደስተው። ኢዘን አላህን የሚያስደስተው ስራ በረካ አለው። አላህን የሚያስደስተው ስራ ቀቡልያ አለው። አላህን የሚያስደስተው ስራ ውጤት አለው። ለዚህ ትንሽም ብትሆን ለአላህ ብለህ ሁሌ የምትሰራውን ስራ الله استقامة يستن يستقامة بر الله يفتلن. اللهم بارك لنا في رجب وشعبان وبلغنا رمضان وصلى الله تعالى على سيدنا محمد وآله وصحبه وسلم والحمد لله رب العالمين والسلام عليكم ورحمة الله وبركاته.